እንኳን ወደ ጤናማ ጫጩቶች አስተዳደግ መመሪያ በደህና መጡ። ዛሬ በእርባታ ወቅት ስለ አየር ዝውውር አስፈላጊነት እንወያያለን። በቂ አየር በጫጩቶቹ የመጀመሪያ ሳምንታት ዕድሜ ውስጥ አስፈላጊ ነው። ትክክለኛ የአየር ዝውውር ጫጩቶቹ በቀላሉ እንዲተነፍሱና ጠንካራና ጤናማ እንዲሆኑ ይረዳል። አየሩ ጤናማ መሆኑን ወይም አለመሆኑን ለማወቅ ትክክለኛው መንገድ በማለዳ የዶሮ ቤት ሲገቡ በመጀመሪያ ወደ ወለሉ ዝቅ ብለው በአፍንጫው በማሽተት ነው። አየሩ ሞቃታማ ሆኖ ነገር ግን ምንም መጥፎ ሽታ ከሌለ እና ካልተጨናነቀ ለጫጩቶቹ ምቹ ነው። ጠንካራ፣ ከባድና የሚያቃጥል የአሞኒያ ጠረን ማሽተት ከቻሉ ወይም አየሩ ከተጨናነቀ የአየር ዝውውሩ በቂ አይደለም ማለት ነው። በመጀመሪያ የእርባታ ቤቱን መስኮቶች ሙሉ በሙሉ አይሸፍኑም። የተወሰነ አየር እንዲገባ ሁልጊዜ በ3 ወይም 4 ጣቶች ልክ የሚሆን ስፋት በመስኮቶቹ አናት ላይ መተው ያስፈልጋል። ቀን ወይም ሌሊት ላይ ነፋሻማ ሲሆን ንፋስ በሚነፍስበት አቅጣጫ ላይ ያሉ መስኮቶችን ሙሉ በሙሉ ይዝጉ፣ ነገር ግን በነፋሻው ጎን ላይ የተወሰነ ክፍተት ይተዉ። ጫጩቶቹ ጤናማ ሆነው ለመቆየት ተገቢ የአየር ፍሰት ያስፈልጋቸዋል። በጣም ቀዝቃዛ ከሆነ መስኮቶቹን ከመዝጋት ይልቅ ተጨማሪ ሙቀት ጨምሩ። በጫጩቶቹ አይን ዙሪያ እርጥበት ወይም ላባቸው ረጠብ ያለ የሚመስል ሆኖ ከታያችሁ እና የተኮማተሩ ከሆነ ሌሊት ላይ በቂ አየር አላገኙም ማለት ነው። ጫጩቶቹ እንዳይቀዘቅዙ ንጹህ አየር መስጠትና ተጨማሪ ሙቀት እንዲያገኙ ማድረግ ያስፈልጋል። ጫጩቶቹ እንደሚያንቀላፉ ወይም ንቁ እንዳልሆኑ ካስተዋሉ ይህም በቂ የሆነ ኦክሲጅን እያገኙ እንዳልሆነ ማሳያ ነው። የጫጩቶቹን እንቅስቃሴ ለማነቃቃት በቤት ውስጥ ያለውን የአየር ዝውውር ለመጨመር ይሞክሩ። ጤናማ ጫጩቶች ሲሮጡና ሲጫወቱ ይታያሉ። የአየር ዝውውር በቂ የሆነ ኦክሲጅን ለማግኘትና እንደ ካርቦን ሞኖክሳይድ እና አሞኒያ ያሉ ጋዞችን ለመቀነስ አስፈላጊ ነው። የእነዚህ አይነት ጋዞች መብዛት ጫጩቶቹን ለህመም ሊዳርግ ይችላል። የዶሮ ቤቱን ጤናማ ለማድረግ ጥሩ የሆነ የአየር ዝውውር መኖሩን ያረጋግጡ። ጤናማ ጫጩቶች አሉት ማለት የሚሸጧቸው የአንድ ወር ዕድሜ ያላቸው ጫጩቶች ጤናማ ይሆናሉ ማለት ነው።